የመረጃ ጥራት ለውሳኔያችን መሰረት ነው። ዛሬ በአዲስ ሾም ቲዩብ እጅግ አስፈላጊ የሆነውን በዩኒቨርሲቲ የትምህርት ክፍል ወይም ዲፓርትመንት መምረጥ ለወደፊት ህይወትህ ትልቅ መሰረት የሚጥል ውሳኔ ነው። የፍሬሽማን ተማሪዎች ዲፓርትመንት እንዴት ነው መምረጥ ያለባቸው? ጉዳዩን በጥልቀት እንመለከታለን። ሰላም ጤና ይስጥልኝ። እንኳን ወደዚህ ቪዲዮ በሰላም መጣችሁ። ለዚህ ቻናል አዲስ ከሆኑ የደውል ምልክቷን በመጫን ቤተሰብ ይሁኑን። ምክንያቱም በዚህ ቻናል ላይ አሁንም ነገም የምናቀርበው በእውነት ላይ የተመሰረቱ ድንቅ ትምህርታዊ ፕሮግራሞችን ነው። አዲሱ ተሾመ እባላለሁ። የጋዜጠኝነትና ኮሚኒኬሽን ተማሪ ነኝ። በዚህ በአዲስ ሹም ቲዩብ ቻናላችን ወቅታዊ፣ ሚዛናዊና ጠቃሚ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ፍሬሽማን ስቱደንትስ የትምህርት ክፍል ወይንም ደግሞ ዲፓርትመንት ለመምረጥ ሲቃረቡ ከፍተኛ ጭንቀት ውስጥ ይገባሉ። ተማሪዎች የሚመርጡት ዲፓርትመንት መላው የወደፊት ህይወታቸውን፣ የሥራ መስካቸውንና የማህበራዊ ህይወታቸውን ሙሉ በሙሉ የሚወስን ይመስላቸዋል። አሁን ከተሳሳትኩ ህይወት የተበላሸ የሚለው አስተሳሰብ ከፍተኛ ጫና ይፈጥርባቸዋል። ብዙ ጊዜ ወላጆች ልጆቻቸው የተወሰኑ ስሞች ያሏቸውን ለምሳሌ ሕክምና፣ ኢንጂነሪንግ፣ ኮምፒውተር ሳይንስ እንዲማሩ ይፈልጋሉ። ተማሪው የራሱ ፍላጎት ሌላ ሆኖ ሳለ የቤተሰቡን ፍላጎት ለማሟላትና እነሱን ላለማስቀየም ሲል ይጨነቃል። ይህን ተምሬ ስራ አገኝ ይሆን? የወደፊት ክፍያውና ጥቅማ ጥቅሙስ እንዴት ነው የሚለው ጥያቄ ትልቅ ጭንቀት ነው። በተለይ በገበያ ላይ አንዳንድ የትምህርት አይነቶች ያላቸው ተፈላጊነት ሲቀያየር ማየት ግራ መጋባትን ይፈጥርባቸዋል። የሚፈልጉትን ክፍል ለመቀላቀል የሚያስፈልገው የማወዳደሪያ ነጥብ ጂፒኤ በጣም ከፍተኛ ሊሆን ይችላል። ተማሪዎች የአንደኛ ዓመት ውጤት እኔ የምፈልገው ክፍል ውስጥ ያስገባኛል ወይንስ ደግሞ ያስቀረኛል በሚል ከፍተኛ ስጋት ውስጥ ይገባሉ። ብዙ ተማሪዎች ዩኒቨርሲቲ ከመግባታቸው በፊት ስለ ተለያዩ የትምህርት ክፍሎች ስለሚያስተምሯቸው ኮርሶችና ስለ ስራ ባህሪያቸው በቂ ትክክለኛ መረጃ አይኖራቸውም። መረጃ ማጣት ደግሞ ፍርሃትንና ጥርጣሬን ይወልዳል። ጓደኞቻቸው የሚመርጡትን አይተው እኔስ ከነሱ መለየት አለብኝ ወይንስ አብሬያቸው ልግባ የሚለው ሐሳብና ከሌሎች ተማሪዎች ጋር ራስን ማወዳደር ሌላው የጭንቀት ምንጭ ነው። ዲፓርትመንት መምረጥ ትልቅ ውሳኔ ቢሆንም ህይወትን ሙሉ በሙሉ የሚቆልፍ ነገር አይደለም። ዛሬ በዓለማችን ላይ ብዙ ሰዎች ከተማሩበት ውጪ በሌላ የሥራ መስክ ስኬታማ መሆን ችለዋል። ዋናው ነገር የራስን ፍላጎት፣ አቅምና የገበያውን ሁኔታ አገናዝቦ መወሰን ነው። ታዲያ ምን እናድርግ ካላችሁኝ እኔ ወንድማችሁ ትክክለኛውን የዲፓርትመንት አመራረጥ ቲፖችን እነግራችኋለሁ። በዩኒቨርሲቲ የትምህርት ክፍል መምረጥ ለወደፊት ህይወት ትልቅ መሰረት የሚጥል ውሳኔ ነው። ይህንን ውሳኔ በተሻለ መንገድ ለመወሰን የሚረዱን ወሳኝ ነጥቦች እነሆ። አንደኛ፣ የተሰጥኦና የፍላጎት ጥምረት aptitude and interest። ብዙ ጊዜ ተማሪዎች የምወደው ትምህርት ምንድነው ብለው ብቻ ያስባሉ። ነገር ግን ጎበዝ የሆንክበትስ በምን ላይ ነው ብለህ መጠየቅ አለብህ። የምትወደው ትምህርት ሆኖ ነገር ግን ውጤት ዝቅተኛ ከሆነ ትምህርቱ እየከበደ ሲመጣ ሊሰለችህ ይችላል። ስለዚህ የተሻለ ውጤት የምታመጣበትን እና ስትሰራው የማይደክምህን ዘርፍ ለይ። የምትወደውን ዘርፍ መምረጥህ ጥሩ ቢሆንም በዚያ ዘርፍ ላይ ያለ ተፈጥሯዊ ችሎታ ግን ወሳኝ ነው። አንደኛ ዓመት ላይ የወሰድካቸው ትምህርቶች ውጤት ተመልከት። የምትወደው ነገር ውጤት የሚያመጣልህ ከሆነ ያ ነገር ለሙያ ሳይሆን ለትርፍ ጊዜ ማሳያ ሆቢ ሊሆን ይችላል። ተፈጥሯዊ ችሎታ ለምሳሌ የመግባባት ችሎታ፣ የሂሳብ ስሌት ወይንም ደግሞ የፈጠራ ስራ በቀላሉ የሚገለጽበትን ዘርፍ መምረጥ። ሁለተኛ፣ የስራው ባህሪ እና ዕለታዊ እንቅስቃሴ መረዳት ወርክ ሪያሊቲ። የአንድን የትምህርት ክፍል ስም ወይም የሚሰጠውን ክብር ብቻ አይተህ አትምረጥ። ይልቁንም በዚያ ሙያ የተመረቁ ሰዎች በየቀኑ ምን እንደሚሰሩ ለማወቅ ሞክር። ለምሳሌ ኢንጂነሪንግ ከፈለክ ቀኑን ሙሉ በግንባታ ቦታ ላይ ፀሐይ ላይ መዋል ወይም ቢሮ ውስጥ ዲዛይን መስራት እንደሚያስፈልግ አስቀድመህ እወቅ። ከባህሪ ጋር የሚሄድ መሆኑን አረጋግጥ። ለምን? አብዛኛው ተማሪ ዲፓርትመንት የሚመርጠው ለሙያው ካለው ክብር በመነሳት እንጂ የሙያውን የሥራ ሂደት አውቆ አይደለም። እንዴት በዚያ ዲፓርትመንት ያሉ ተማሪዎች ተመርቀው በሥራ ዓለም የገቡ ሰዎችን ጠይቅ። ጠዋት ተነስተህ እስከ ማታ ምን ትሰራለህ ብለህ ጠይቃቸው። ከዚያም የሥራው ሂደት ከአንተ ስብዕና ጋር መሄዱን ማረጋገጥ። ሶስተኛ፣ የገበያ ፍላጎትና አማራጮች። አንዳንዶቹ የትምህርት ክፍሎች ሰፊ የሥራ ዕድሎች ሲኖራቸው፣ ሌሎች ግን የተገደቡ ናቸው። በሀገሪቱና በዓለም አቀፍ ደረጃ አሁን ላይ እና ወደፊት ከ4 እና 5 ዓመት በኋላ የሚፈለጉ ሙያዎችን አጥና። ብዙ አይነት ድርጅቶች ውስጥ ሊያሰሩ የሚችሉ ለምሳሌ ማኔጅመንት፣ ኮምፒውተር ሳይንስ ወይንም ደግሞ ልዩ የሆኑ ችሎታ የሚጠይቁ ሙያዎችን እንደ ምርጫ መርምር። ምክንያቱም አንዳንድ የትምህርት ዘርፎች በአንድ ጠባብ መስመር ላይ ብቻ የሚያሰማሩ ሲሆኑ፣ ሌሎች ግን በተለያዩ የሥራ ዘርፎች ውስጥ ለመግባት እድል ይሰጣሉ። እንደ ቢዝነስ ኮሚኒኬሽን ወይንም ደግሞ
ኢኮኖሚክስ ያሉ ዘርፎች በተለያዩ ድርጅቶች ውስጥ ለመስራት ያስችላሉ። ጠባብ ስፔሻላይዝድ ዘርፎች እንደ ሕክምና ወይንም ደግሞ ምህንድስና ያሉ ዘርፎች ለተወሰነ የሥራ መስክ ብቻ የሚዘጋጁ ናቸው። ምርጫህ የወደፊትህ ግብህ ላይ ሙሉ በሙሉ እርግጠኛ ካልሆን ሰፋ ያለ አማራጮችን የሚሰጥህን ዘርፍ መምረጥ ብልህነት ነው። አራተኛ ከቴክኖሎጂ ጋር ያለው ትስስር ማየት ፊውቸር ፕሩፊንግ። ዓለም በቴክኖሎጂ እየተቀየረች ነው። በምትመርጠው የትምህርት ክፍል በቴክኖሎጂ ሊተካ የሚችል ነው ወይንስ ደግሞ ቴክኖሎጂ ተጠቅመህ ይበልጥ የምታሳድግበት? የወደፊቱን የሚመጥኑ ከዲጂታል እውቀት ጋር የተያያዙ ወይንም ደግሞ የሰውን ልጅ የማሰብና የመፍጠር ችሎታ የሚጠይቁ ክፍሎችን ማየት ብልህነት ነው። ምክንያቱም የአሁኑ ብቻ ሳይሆን ከ4 እና ከ5 ዓመታት በኋላ ያለውን ዓለም አቀፋዊ እና ሀገራዊ ሁኔታ መገመት ያስፈልጋል። ቴክኖሎጂ የተካቸው ያሉ ዘርፎች ምንድን ናቸው? አዳዲስ ኢንቨስትመንቶች የሚፈሱት ወዴት ነው? ለምሳሌ ዲጂታል ቴክኖሎጂ፣ ታዳሽ ኃይል ወዘተ ማለት ይቻላል። ተፈላጊነቱ የማይቀንስና በጊዜ ሂደት ራስህን ማሳደግ የምትችልበትን ዘርፍ ምረጥ። አምስተኛ ከፍተኛ ነጥብ ያስገኙልህን ትምህርቶች መመልከት አካዳሚክ ስትሬንግስ። በመጀመሪያ ዓመት ፍሬሽማን በወሰድካቸው ትምህርት ውስጥ ከፍተኛ ውጤት ያመጣባቸውን ትምህርቶች መመልከት ትልቅ ፍንጭ ይሰጥሃል። ውጤትህ ያንተን ጠንካራ ጎን ያሳያል። በማትችለው ትምህርት ውስጥ ገብተህ ከመጨነቅ ይልቅ ጎበዝ በሆንክበት ዘርፍ ገብተህ አንደኛ መሆን የተሻለ እድል ማግኘት ትችላለህ። በከፍተኛ ውጤት ወደ ፈለግከው ዲፓርትመንት ለመግባት የውድድር መንፈስ እንዳለህ አትርሳ። የዲፓርትመንቱን አካባቢ እና ስነ ልቦና መረዳት ያስፈልጋል። እያንዳንዱ ዲፓርትመንት የራሱ የሆነ የጥናት ድባብና ጫና አለው። እንዴት? ልትገባበት ያሰብከው ዲፓርትመንት አካባቢ ለጥቂት ዓመታት ተገኝተህ የተማሪዎችንና የመምህራንን ግንኙነት ተመልከት። ለሚቀጥሉት ዓመታት የምታሳልፈው በዚያ ድባብ ውስጥ ስለሆነ ስነ ልቦና የሚቀበለውና ደስተኛ ልትሆንበት የምትችለውን መሆኑን ማወቅ። የምትመርጠው ዲፓርትመንት የህይወት መጨረሻ ሳይሆን ዓለምን የምታይበትና ችግሮችን የምትፈታበት መሳሪያ የምታጠብቅበት መንገድ መሆኑን አትርሳ። ለመሆኑ አሁን በጭንቅላታችሁ ውስጥ ያሉ 3 ምርጥ ምርጫዎች የትኞቹ ናቸው? ኮሜንት ላይ ጻፉልኝ። ለዛሬ የነበረን መረጃ ይህንን ይመስላል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱን። ቻው።